ግሪማ ተገደፈላ አገኘው ብለህ ደግሞ አስፋሉ በጣም ይከፋኛል ጎረቤት ሳማሽ አስገጠመች ሲሉኝ አርቴ ለዳሌሽ ፎንቃ ጠቃርጉኝ ከከርከሩ ፍቅር እንዴት ነው ያዘኝ ታለና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንድሰጥ ይፈቀዳል ጋጋው ዱሮ ድምጥ ቦምብ አይደል ቦምብ ነው በጣም ይከፋኛል ጎረቤት ሳማሽ አስገጠመች ሲሉኝ አርቴ ለዳሌሽ እንድጫወት ስጪው እባክሽ ለልጅሽ አሉ እኔ ባንቺ ምክንያት ማበድ እኮ ነው ባንቺ ምክንያት አበርኩሽ እኔ ወዴት ልግባ በተፈጥሮ ውበትሽን መጠበቅ እየቻልሽ አም ፍሮም ኢን ፒያሳ በቀጭኗ መንገድ ዋንጥፍ Tutuf Srichas already the Bluetooth device is successfully Habibiti you look like Burundi በሜካፕ ሳያት መልኳ ያማልላል በባዶማ ፊቷ ጉሬዛ ያስቀናል የተባለላትን ሴት አግብቼ ልሰቃይ በእናት እንደ ሰው አግብቼ ጧት ተነስታ ፊቷን ስትታጠብ እኔ ቤቴ ሌባ ገባ ብዬ አናቷል ስላት ለካ ባለቤቴ ነች እንዴ ወይ ጉድ ከፍትፍቱ ፊቱ ፍትፍቱን በልተ ዘርበል ከፊቱ የተባለላት ሚስት እኮ ነው ያገባሁት እንዴ አንተ ሰላሙን ያርገውና በእናት በአንድ ጥቅሻኳ አምስት ሴት በፍቅሬ ለአጭበላጭ ያረኩ ሰው ነኝ አይገርምህ ብር ሲቸግረኝ በገዛጄ አቅብጬ my name is Mafi I love you coffee ብዬ እኮ ነው በገዛጄ እኮ ያቀበጥኳት አይገርምህ ልቤ ዩናይትድ ነው ለፍቅር አይመችም ቶሎ ይሸነፋል ለዛችም አሉ you look like instruction your love is prediction አሉ እንዴት ሆናለው ስትቀርብኝ በወድሽ ሌላ አርሰናል ነው ለፍቼ ደክሜ ሌላ ነው ሚወስድሽ እንደማለት ነው እንደ አንቺ አይነቱ እኮ ነው ሀቢቢቲ እኔ የግድ አንቺ እንድትወጂ እንደ ነዳጅ ራሴን ማስወደድ አለብኝ እንዴ ቡርክክ ስለ እንደው ሰው አልመስልሽም አይደል ይበለኝ ተዋርፈ ተቀመጥ ሰዎች እያሉኝ በዘንድሮ ኑሮ ፎንቃ ጠቃርጉኝ ከከርከሩ ፍቅር እንዴት ነው ያዘኝ እኔ እኮ ግራ ገባኝ እንዴት ነው ያዘኝ የሰው ልጅ በአስተሳሰቡ እንጂ ባለባበሱ አይገመትም ብዬ አልነገርኩሽም shit god damn it bullshit the collection of data you asses ፍንዳታ አሉ እኔ አንቺን ስወድሽ አንቺ ወደሽ ሌላ መተማመኛሽን ይንሳሽ በስተኋላ እንደ አንቺ አይነት የትና ድመት ወደ ሙቀበት ነው ድሮንም እኔ ማፋ ብዬ ላንቺ ለሰለ እመጣለሁ ፏ ብዬ አይገርምሽም እግረ እንዴት እሺ ብሎ ተራመደለ እንደዚህ ያስጠብበው የደም ዝውውር ቢቆመስሻውን ብትወጥቅስ መንገድ ላይ እግረን ቢ ብሎ እናት ምንድነው ጧት ትሬኒንግ አለብሽ እንዴ አትሌቶች ራሱ እኮ እንዳንቺ አለበሱም አረ ካሶተኒ የሰው ልጅ በዚህ እድሜው የኔ መሰለ ቆንጂዬ ልጅ ወልዶ ይገላገላል አንቺ ለኔ አንድ ልጅ አረ ተይ ግን ምን አችለም ይሄ ነው አለመቻል ምንድነው ቅጥነትሽ ቁርስ ፋንዲሻ ነው እንደምበዩ አረ በስማ ሄሎ ወይዬ እሺ ስልክ እያወራኩ አረ ስልክ እያወራው ነው እናት ሄሎ አየመጣው ነው ወይኔ ቅርታይኔ አባትኔን መስሎኝ ነበር ምግብ ቀንሽ እንዴ ፈንድተሽ ሀገሩን ስጋ በስጋ ልታደርጊው ነው እንዴ አቤት እናት አረ ስልክ ነው እንዴ ጥንዶነው አሙ ሸውደሹ ነኝ እኔ አልሻልሽም ሄሎ ወይኔ እኔን አረ እናት አባ ፕራንክ ነው ወይኔ እኔን እናት በዚህ ቁመ ሰላማዊ ሰልፍ ብትወጪ እንዳትረቅጡኝ የሚለውን መፈከር አንቺ ነሽ አምትይጂው ደህና ዋላችሁ ልጆች አንተ እንግዲህ ማ ተገደፈላ አገኘው ብለህ ደግሞ አስፋሉ አረ ማዘር እንደዛ ይባልም ምንድነው የሚያንተባተብ ሙሉ ሳል እንዴ ማዘር ያሞታ በለ እንኳን አደረሳችሁ በለ በዓልን ስታከብሩ የተቸገሩ ወገኖቻችንን አደራ እያሰባችሁ ላለው እየሰጣችሁ አደራችሁ በድሳማት በሜዳ ያቆዴ የተሰራ ቲሸርት ይዘ ነው እንዴ ምዞረው ወይስ የሚያስደንሰው በሽታ ይዞ ነው አቤት አረ ስልክ ነው እንዴ አንተ ስልክ ነው እየነገርኩ አንዴ ወልደሽ አሳደግሽ እናቴን አፈቅሽ አንተ ጀዝባ ያማል እንዴ ሚስቴ እኮ ናት
ገና ከተጋባን ሁለተኛ ቀናችን ነው። ይሄ ያሟል ነይ ፍቅር እንሂድ። ምንድነው? ኧረ ፍቅር እኔ እኮ ልገልሽ አይደለም የወረወርኩሽ። ወይኔ ህይወቴን አበላሸሁት። እኔ እንደውም ጸብ ከመጣ ደስ ነው የሚለኝ። በቃ ሳቅ ነው የሚለኝ። ጸብ ነው የምፈልገው። እንደው ጎረምሳ ነኝ ጀግና ነኝ ያለ ሰው በቃ በጣም ደስ ነው የሚለኝ። በቃ ለመግጠም ነው የምዘጋጀው። በቃ ቤቱ ደርሰናል። አንተ ገብተህ በሩን ክፈተው፣ ማንንም የለም። ኧረ እባክህ ትናንት የእነ ሰለሞንን ቤት ስንዘርፍ እኮ እኔ ነኝ ገብቼ የከፈትኩት። አንተ ነህ የምትገባው። ዛሬ ጧት እኮ እኔና ሰፉ ቤት ገብቻለሁ። አንተ ነህ የምትገባው። ሁሌ በቃ አትፍራ እስቲ። እኛው ሁለታችንም ገብተናል። ስለዚህ ቁጥር እንጠጣላለን። የደረሰው ቀድሞ ገብቶ ምንድን ነው ቁጥር እንጠራ? አዎ እሺ፣ አንተ ሁለት ነህ እኔ ሶስት ነኝ። ማን ይጠራልናል ቁጥር? ሰው ደግሞ የለም። ሰው ምንም ሰፈሩ ላይ ሰው የለም። ቆይ ወደዛ ደም ምናምን እንጠራ ነው። እዚህ ላይ ቁጭ ብለን እንጠብቅ። እሺ እንጠይቀው። እሱን ጠይቀው። ጋሻ እንድናስቸግርህ። እሺ ምን ነበር? ከሁለት ከሶስት ቁጥር ጥራልን። ማንዲ ለምን እንጠራላችሁ? እዚህ ቤት ልንዘርፍ ልንገባ ብለን ማለት ነው። ሁለታችንም ፈራና ማን ይግባ ያወቀ ይገባል ተባብለን ነው ቁጥር ጥራልን። እሺ የኔን ቤት ለመዝረፍ ቁጥር ልጠራላችሁ? ለምን ቁጥር ሳይሆን ፖሊስ ነው የምጠራላችሁ። ምንድነው ፖሊስ የምጠራላችሁ? Hello. Tecnologia. የብሬ ወይ የኔ ልጅ እናቴ እንዲያላቻችሁ በርበሬ አርጉለት እና በልቶ ምሳ ይሄዲ ትምህርት ቤት ብላለች። ሳናስፈጭ ቀርተን ነው። እንደው የኔ ልጅ እኛ አሳለም ብለህ ነው? እንደው ቆይ እስኪ ሞጣጥጬ ላድርግልህ። እንደው ሙጣጭ ናት ያለችኝ። እኔም ባይሆን እናትን ስታስፈጪ እንዳትረሽኝ በልልኝ። ይቺን ደግሞ ለአሁን ቅመስና ሂድ። ምንድን ናት ይቺ? መቼ በልታችሁ ያኖራችኋት ናት ይቺ? ይቺ ልጅ አረኛ እኔ በርበሬ እኮ አርጉለት ነው እንጂ የተባልኩት ወጥ አስነክታችሁ ሟጣችሁ አንጡ ስጡት አልተባለም። በል አታማርጥኛ፣ ያለንን የሰጠንህ ሂድ። እኔ ባዶውን ብበላ ይሻለኛል። ያዙ ይሄንን። አረ ሂድ ነው የምልህ አንተ ልጅ። አረ ባዶውን እበላለሁ እኔ። ይሄንንማ ይጃለህ። ይሄ የሶስት ቀን እንጀራችሁ። ማነሽ አስካለች? ያንን በትሬን አንጭማ አንተ ሸልላ አሁን እሱ ጋር ኧረ ጎራው ጮክ አድርገው ድምፅ ይህ አይደለም። ኧረ ጎራው ድምፅህን ተፈታ አድርግና ሸልል። ድምፅ ይህ አይደለም። ኧረ ማማዝን የማዝናሽ አፍህን ወደዛ አድርገህ ሸልል፣ ሰው እንዲሰማ ወደዚህ። እሺ ስሙኝ እናት። የማዝናሽ የቡልጋ ጨረቃ ቴሌቪዥኑ ልትሰብርብኝ ነው። በዘንጉ አምጣ ዘንጉን። ዘንግ ካልያዝኩኝ መሸለል አልችልም። ሸልል፣ ሰንጥቀው፣ ሰነጥቀው። አፍህን ወደ ውጭ አድርገህ ሰው እንዲሰማ። ድምፅህን ምን ዘጋው? ድሮ ድምፅ ቦምብ አይደል? ቦምብ ነው። ዝናሽ በዓለም ላይ ዝናሽ ተሰራጨ። ዝናሽ በአባቷም ቄስ ናት በወንድሟም ገበሬ ማን ይነካታል ብዬ ጎራው ዘራፈሉ እንጂ አትዙኝ ዘራፈሉ። ብርጭቆውን ከነ ብርጭቆው ይዘህ በእጅህ ስታወዛውዘው ፍልቅ እያለ ቀርቶ አለቀ። መልስላት።
ታች ሰፈር ያበደ ቃል ያዩት አሁን ግብት ቀጥታ ለምን ነው እንደሷ አትልበስ በእናትህ ባንድ አይነ ባለፈው ፍሪጅ ታች ሰፈር አንተ ነው ያስከ ባንድ አይነ አርጋ በስነት አልበስ እንደባለፈው አርግና ገላለው ናን ይዛውን ቀጥታ ነገ ስራ አላማረኝ ታይልምና አንተ እንዳታስይዘኝ ዛሬ ሲያስጠላ አባቴ ለአብያጆ ቤቷ ተከፈተች ነው የምልሽ ነው አባቴ እንዝርት የሆነ ቂጥ በስቶት የለም ነበሩ ታም በኋላ ሳያሉ ያ ከረፈት የለም ዛሬ በአንድ አይኔ ምን አባል ታረገባ እዚህ ግቢ ውስጥ አረ እኔ ብቻ አይደሉም የገባሁት ሁለት ነን ጠራውሽ ጓደኛን ቶሎ በል አፍጥነው የት ነው ያለው እሱ ጀርባዬን ዜብራ አደረከው ገረፈ ቆይሽ ልደውልለት እሺ ደውልለት ቶሎ በል ሄሎ አረ ፋፋ ኩሽና ዳይመንድ እየፈለቀ ነው እኔ ያልሻልኩትም ቶሎ በይ የፈጠነ ስታይል አንቺ የታለቀው በእናትሽ ነይ ቶሎ እንዲዘው የታለቀው ይወዱ ይሄው እኔ አሁን ይሄ ነው እንዴ ዳይመንድ አይገርምም እንዴ አንተ ያበደ ቃደን ቃብድ ግን እሱ ያብዳል አሳስከኝ ታይኔን አስበላኝ አይደል ምን ነው በዶላሩ በቀጣሽ ያያያችሁ አትለፉን 5-10 ጣል አድርጎልኝ እኔ ምን ይሄ ስንት ነው 14 አያ ምንም አልሆንኩም እኮ እኔ እኮ አይጽፍም በእግሬ ሞክላሉ እንጂ እስኪ ብራቮ በል ጠብቀን አንቺ ምቀኛ ገና ለባል ዶሮ ገዛ ብለሽ ተቃጥለሽ ነው አይደል? ምቀኛ ጎረቤት። እኔማ ማዝናሽ ነኝ። ለሁለት እግር ዶሮም ቀናው ያጣ ብዙ ያወራል። ይሄንንስ መቼ አገኘሽ? አላቅህም አንተ ኩኩኒያ። ከሁለት ቀን በኋላ ዶሮ የሚበላውን ጥራጥሬ ትበላለህ። ያጣ ብዙ ያወራል። እኔማ ማዝናሽ ተንቄያለሁ። በገዝቼ ካልመጣው ሰው አትበለኝ። አንተ ኩኩኒያም ዛሬ ጠብቀኝ። እስኪ እናያለን። ጠብቅሻለሁ። ለማንኛውም ጎረቤቶቼ ታድቡኛላችሁ፣ ጠብቁኝ። ምድረ ኩሳም ወዴት ነው የሚሄዱት? ላግዞታ። አግዘኝ። ይኸው መጣን። ወጣ በሉ። አለቃችሁ መጥቷል። አምላኬ ሆይ አይንሽ አይንበለኝ። እኔም ብሎ ባለበት ወደ ሊድ ኧረ ወንድሜ የኛ ባለበግ የታል በጉ? አቤት አመሰግናለሁ። እንደዚህ አይነት ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው ይሄ ሞመንት ነው። እኔ ብዙ መናገር አልፈልግም። እኔ ከምናገረው ነገር በላይ እኔ ያዘጋጀሁት አንድ ስጦታ አለና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንድሰጥ ይፈቀድልኝ። የማማ ጊፍት በጣም መፈወስ የምችል ከሆነ ዛሬ እፈወሳለሁ። መጽሐፍ ቅዱስ ነግቼ እፈወሳለሁ። በጣም ትልቅ ነገር ነው። እግዚአብሔር ይሰራል። ሁሉም በእግዚአብሔር ፈቃድ እንደሆነ የሚያሳይ በጣም ተጨንቀሻል። እናመሰግናለን። በጣም እግዚአብሔር ስራ እንደሆነ የሚያሳይን ሁሉ ሰው መሰከረ። መጨረሻ ላይ በዚህ ደመደመችውና